ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ስሜ ልዩ ገረሱ ይባላል። ዛሬ በፊታችሁ ያለሁት ፉል ባዲ ወርክአውት አብሬያችሁ ለመስራት ነው። በዚህ ፉል ባዲ ወርክአውት ውስጥ 6 የተለያዩ ኤክሰርሳይሶች አሉ። እነዚህን 6 ኤክሰርሳይሶች ከኔ ጋር በመስራት እንድትጠቀሙ በትህትና ጠይቃለሁ። ወደ ኤክሰርሳይሱ ከመግባታችን በፊት ግን ምናልባት እነዚህን ወርክአውት ወይም ኤክሰርሳይሶች ለመስራት የማያስችል የጤና ችግር ካለ መጀመሪያ ዶክተራችሁን አነጋግራችሁ ከዶክተራችሁ ክሊረንስ ካገኛችሁ በኋላ ጆይን እንድታደርጉኝ እንደገና በትህትና አሳስባለሁኝ። የዚህን ያህል ካልኩኝ ይበቃል። አሁን ወደ ኤክሰርሳይሱ እንሄዳለን። ጃምፒንግ ጃክስ የደም ዝውውርን ከፍ ለማድረግ ይረዳል። በመጀመሪያ እግራችሁ እንደገጠመ እጃችሁን ወደ ሰውነታችሁ አስጠግታችሁ ቀጥ ብላችሁ ቁሙ። በመቀጠል እግራችሁን ወደ ግራና ወደ ቀኝ በማስፋት ዝለሉ። በመጨረሻም ወደ መጀመሪያው አቋማችሁ ተመለሱና ሪትማችሁን ጠብቃችሁ ከ20 እስከ 25 ጊዜ ስሩት። ቀላል ለማድረግ ለምትፈልጉ ዝላዩን አያውጡት። ባክ ኤንድ ፎርዝ አርም ስዊንግ ሮቴሽን ይህ ወርማፕ የደረታችንን ጡንቻዎች ስትሬች ለማድረግና በተለይም ደግሞ የትከሻችንን መጋጠሚያዎች ለማሟሟቅ ይረዳል። አሰራሩ እግራችሁን በሂፓችሁ ልክ አድርጋችሁ ከቆማችሁ በኋላ እጃችሁን ወደ ላይ ኤክስቴንድ በማድረግ 10 ጊዜ ወደፊት እና 10 ጊዜ ወደ ኋላ ሮቴት አድርጉ። ባንድድ ላተራል ዋክ ግሉትስ እና ሂፕ አብዳክተር የሚባሉትን ማስሎች አክቲቬት ለማድረግ ይረዳል። እነዚህ ማስሎች ሂፕን ስታብላይዝ በማድረግ በሩጫ ወቅት እንዳንጎዳ ይረዳሉ። አሰራሩ ሬዚስታንስ ባንዱን ከጉልበታችሁ በላይ ካደረጋችሁ በኋላ ጉልበታችሁን በጥቂቱ አጠፍ በማድረግ መጠነኛ ስኳት ፖዚሽን ላይ ሁኑ። ቀጥሎም የባንዱን ቴንሽን እንደጠበቃችሁ 10 ጊዜ ወደ ቀኝ እንዲሁም 10 ጊዜ ወደ ግራ ወደ ጎን ተራመዱ። ስኳትስ የጉልበት የቁርጭምጭሚት እንዲሁም የሂፕ ጆይንቶችን ሞቢላይዝ ለማድረግ ይረዳል። አሰራሩ እግራችሁን በሂፓችሁ ልክ አድርጋችሁ ከቆማችሁ በኋላ ልክ ወንበር ላይ እንደሚቀመጥ ሰው ወደ ታች ውረዱ። ጭናችሁ ከመሬት አንጻር ፓራለል ሲሆን ወይንም መውረድ የምትችሉትን ያህል ከወረዳችሁ በኋላ የእግሮቻችሁን ተረከዝ ሳታንቀሳቅሱ ወደ መጀመሪያው ፖዚሽናችሁ ተመለሱ። ይህንን ዋርማፕ 10 ጊዜ ስሩ። ዳምፔል ቤንት ኦቨር ሮው ስልክና ኮምፒውተር ላይ ለረጅም ሰዓት በመጉበጥ የሚጎዳውን የላይኛውን የጀርባችንን ክፍል ያጠነክርልናል። አሰራሩ እጃችሁን በትከሻችሁ ትክክል ወደ ታች ቀጥ አርጋችሁ ክብደቱን በሁለቱም እጃችሁ ያዙ። ቀጥሎም ጉልበታችሁን ትንሽ ላላ አድርጋችሁ ከሂፓችሁ ወደ 45 ዲግሪ አካባቢ ታጠፉ። ይህን ስታደርጉ ጀርባችሁ እንዳይጎብጥ ተጠንቀቁ። በመጨረሻም ክንዳችሁን በመጠቀም ክብደቱን ወደ ሂፓችሁ ሳቡ። የሆዳችሁ ጡንቻዎች ኢንጌጅድ መሆን አለባቸው። ጀርባ ኒውትራል መሆን አለበት። ፑሽ አፕ ፍሮም ኒ የደረትና የትከሻን ጡንቻዎች ያጠነክራል። ፕሬሲንግ ስትሪንግዝ በማዳበር ዳምፔል ሮ የሰራንባቸውን የፑሊንግ መስሎች ባላንስ ያደርጋል። ስለዚህ ቀጥተኛ አቋም እንዲኖረን ይረዳል። አሰራሩ ዮጋ ማት ላይ በጉልበታችሁ በመንበርከክ እጃችሁን ከትከሻችሁ በጥቂቱ ሰፋ አድርጋችሁ ሰውነታችሁን ከመሬቱ ጋር ፊት ለፊት አላይን አድርጉ። ከጉልበት እስከ አንገት ሰውነት አንድ መስመር ላይ መሆን ይኖርበታል። ቀጥሎም ደረታችሁን በቀስታ ወደ መሬቱ በማውረድና መልሳችሁ ወደ ላይ በመግፋት ኤክሰርሳይሱን ስሩ። ይህን ስታደርጉ የሆድ ጡንቻዎቻችሁን ኢንጌጅ ማድረግ አትርሱ። ዳምፔል ጉድ ሞርኒንግ ከመሬት ላይ ዕቃ ለማንሳት የምንጠቀምባቸውን ጡንቻዎች ያጠነክራል። ከዚህ ጋር በተያያዘ ሎወር ባክን ፕሮቴክት ያደርጋል። አሰራር እግራችሁን በሂፓችሁ ልክ አድርጋችሁ ቁሙ። ክብደቱን በደረታችሁ ልክ ያዙ። ቀጥሎም ጉልበታችሁን ለናሙና ያህል አጠፍ በማድረግ ደረታችሁን ከመሬቱ አንጻር ፓራላል እስኪሆን ድረስ ከሂፓችሁ ታጠፉ። ይህን ስታደርጉ የታፋ ጀርባ ጡንቻዎቻችሁ ስትሬች ማድረጋቸውን አረጋግጡ። በመጨረሻም ግሉቲየል ማስሎቻችሁን ተጠቅማችሁ ወደ ቀጥተኛው ፖዚሽናችሁ ተመለሱ። ዳምፔል ስፕሊት ስኳት ለሩጫና ለሃይኪንግ የምንጠቀምባቸውን የእግር ጡንቻዎች ያጠነክራል። አሰራሩ አንድ እግራችሁን ወደፊት ሌላኛውን ወደ ኋላ በማድረግ ቁሙ። በሁለቱም እጆቻችሁ መጠነኛ ክብደት ወደ ሰውነታችሁ ጠጋ አርጋችሁ ያዙ። የላይኛው ሰውነታችሁ ቀጥ እንዳለ የኋለኛውን እግራችሁን ጉልበት በመጠቀም ወደ መሬት ውረዱ። ይህን ስታደርጉ እግሮቻችሁ ከመሬትና ከሂፕ ጆይንቶቻችሁ አንጻር 90 ዲግሪ ላይ መሆናቸውን አረጋግጡ።
ራሽን ትዊስት በየቀኑ ሳንቸገር ከወገባችን በቀላሉ ለመዞር፣ ለመንጠራራት ወይንም ዕቃን ለማንሳት የሚያገለግሉ ሮቴሽናል ኮር መስሎችን ያጠነክራል። ጉልበታችሁን ከፊት ለፊት አጠፍ አድርጋችሁ ዮጋ ማቱ ላይ ተቀመጡ። ክብደቱን በደረታችሁ ልክ ያዙ። ከጀርባው ደገፍ ብሎ እንደሚቀመጥ ሰው የላይኛውን ሰውነታችሁን አስተካክሉ። በመጨረሻም የያዛችሁትን ክብደት ወደ ግራና ወደ ቀኝ በቀስታ በማዟዟር ኤክሰርሳይስን ስሩ። ሃሎ ባዲ ሆልድ ዲፕ ኮር ወይንም የውስጥ የሆድ ዙሪያ ጡንቻዎቻችንን ስታቢላይዝ ያደርጋል። አያይዞም ሎወር ባክን በቀን ውስጥ በሚኖረን እንቅስቃሴዎች እንዳይጎዳ ፕሮቴክት ያደርጋል። አሰራሩ ዮጋ ማት ላይ በጀርባችን በመንጋለል ሎወር ባካችንን ፈርምሊ ወደ መሬት እንገፋለን። ይህን ፖዚሽን እንደያዝን እግራችንን ከመሬቱ ወደ 45 ዲግሪ አካባቢ ወይንም አቅማችን እስከፈቀደልን ድረስ እናወርዳለን። ትከሻችንን ከመሬቱ ላይ በጥቂቱ ከፍ እናደርጋለን። ቀጥሎም እጆቻችንን ወደ ራሳችን ኤክስቴንድ አድርገን ፖዚሽኑን ለ15 ሰከንድ እንይዛለን። እንግዲህ እስካሁን አብራችሁን ስለቆያችሁኝ በጣም አመሰግናለሁኝ። ወርካውቱን እንደወደዳችሁ ተስፋ አደርጋለሁኝ። ይህንን ወርካውት በሳምንት ከ2 እስከ 3 ጊዜ በመሃል እያረፋችሁ እንድትሰሩት እመክራለሁኝ። ከዛ ውጪ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሆንላችሁ። አመሰግናለሁ።